ዘይትና ውሃ በመበጥበጥ ይሄን የመሰለ ቀላል ቆንጆ ቂጣ እንሰራለን። ሂዳያስ ኪችን ነኝ። እንዴት ናችሁልኝ? እንደምትወዱ ተስፋ አደርጋለሁ። በመጀመሪያ 3 ኩባያ ፍርኖ ዱቄት፣ 1 ሾርባ ማንኪያ ስኳር፣ 1 ሻይ ማንኪያ ጨው እንዲሁም 3 ኩባያ ውሃ ነው የሚያስፈልገን። መጀመሪያ ሁለቱን እንጨምራለን። የተወሰነ ካዋሃድነው በኋላ የቀረውን ውሃ እንጨምርና አንድ ላይ እናዋህደዋለን። በመጨረሻ 1 ሾርባ ማንኪያ ዘይት እናደርጋለን። ከዛ ይሄንንም አንድ ላይ እናዋህደዋለን። ምናልባት ትንሽ ከጓጎለባችሁ በማጥለያ ማጥለል ትችላላችሁ። መጥበሻችን ላይ ትንሽ ዘይት እናደርግና በሶፍት እናዳርሰዋለን። ከዛ በጭልፋ እየጨለፍን ሊጣችንን መጥበሻው ላይ ፍሰስ እናደርጋለን። መጥበሻው የማይዝ መሆን አለበት። እንዲሁም ልክ ከላዩ ጠፈፍ ሲልልን ግልብጥ እያደረግን ሊጡን ጫን ጫን እናደርገዋለን። ከዛ ውስጡ እንደዚህ ክፍት ይልልናል። አሁንም ገልበጥ እያደረግን ቀላ ብሎ እስከሚበስል ድረስ እንደዚህ ጫን ጫን እናደርገዋለን። ልክ እንደዚህ ቆንጆ ሆኖ ሲበስል እናወጣዋለን። በተመሳሳይ መልኩ ሊጣችንን ፍስስ እያደረግን እንጋግራለን። ሙቀቱ መካከለኛ ላይ መሆኑን እርግጠኛ ሆኑ። በጣም ከጋለ ቶሎ ነው የሚያረው ሊጡ። በጣም ከፍ ያለ ሙቀት ስለማይችል እንደዚህ ሶፍት በጣም ቀላል ቆንጆ ቂጣ ሰርተናል። እንደወደዳችሁ ተስፋ አደርጋለሁ። በተለይ በቸኮላችሁ ጊዜ ቆንጆ አማራጭ ነው። ሰርታችሁ ሞክሩት። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ አትርሱ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።